ምድር ላይ ከሰዎችና ከክስተቶች ጋር ሚዛንን ጠብቆ ለመኖር ከሚያግዙን ጥበቦች መካከል አንዱ ችላ ማለት ነው። አሁን ችላ ማለት አይተው እንዳላዩ ሰምተው እንዳልሰሙ መሆን። ህይወት አንዳንድ ጊዜ ችላ ማለትን የምትፈልግበት ሁኔታ አለ። ምን መሰለህ፣ የሰው ልጅ አይነቱ ብዙ ነውና አንዳንዴ ሆን ብለው በጭፍን መረጃ ተነሳስተው ሲሰድቡ፣ ተጠራጥረው ሲያሙ፣ ሐላግባብ ሲንቆ አያውቅም ሐይም ነው ሰርቶ አይደለም ሰርቆ ነው ሲሉ በሐራም ሲያነውሩ ባልዋልክበት ስምሽን ሲያጠፉ መመላለሱ ጉዳዩን የሚያባብሰው መሆኑን ባወቅ ጊዜ ችላ የማለትን ካባ ተደርባለህ። ነገሮችን ትንቃለህ። እንዳልተፈጠሩ አድርገህ አይተህ እንዳላየ ሰምተህ እንዳልሰማህ ትሆናለህ። ወጥረህ ስራህን ትሰራለህ። እንደዚያ ካልሆነ ሰላም አይኖርም። ተረጋግተህ ሚዛንህን ጠብቀህ መራመድ አትችልም። ከወሬም ለማንም ቢሆን ሊባል የማይገባ እጅግ የሚከርፋል። ከነገርም ለመልስ የማይበቃና ከቁብ የማይቆጠር በርካታ ነው። ስለሆነም አንዳንድ ጊዜ ከሌሎች የሚወረወሩብንን ቆሻሻዎች አፍንጫችንን ይዘን ጓንታችንን ለብሰን የምንጥልባቸው ጉድጓዶች ሊኖሩን ግድ ይላል። ይህም በምድር ላይ በስኬት ለመኖር ከሚደረጉ ጥበቦች መካከል አንዱ ነው። ስትፈልጉ ያናኗር ጥበብ በሉት። ካልሆነ ለሁሉም ነገር ጆሮ ሰጥተን የምናዳምጥ ከሆነ በየመድረኩም የምንመለስ በየገጹም የምንፖስት ከሆነ ወደፊት መራመድ አንችልም። እንቆማለን፣ እንሰንፋለን፣ እንደክማለን። ወዳጄ ለአምስት ሳንቲም መልስ የለውም። ለአንዳንድ አላህን ለማይፈሩ ጥቁር ምላሶችም እንዲሁ አሁን መልስ አይኖርም። ካንተ ጋር ተጫውቶ ቢሸነፍ ምንም ከማይጎዳ ሰው ጋር መከራከር ከባድ ነው። ከዓላማ ቢስ ሰው ጋር መመላለስ ከባድ ነው። ዛሬ በእጅጉ መንፈራቸው ሰዎችም ዓላማ የለሾች ነው። ምንም የሚያጡት ነገር የለም። እነርሱ ምንም ባያጡ ሌላ የሚጎዳ ሰው ይኖራል። ወሬ መርዝ ነው። የሰው ልጅ በሰውነቱ ስስ ነውና በተለይ ሲበዙበት የመቋቋም አቅሙ አናሳ ነው። ከወሬም የሚገድል አለ። ካልዋሉም ከእንዲህ ተወራ ተባለ ለወራት የሚያህል የሚያሳምም አለ። አእምሮን ቀስፎ የሚይዝ መኖርን የሚያስጠላ አልጋ ላይ የሚያስተኛም አለ። ስለሆነም የዚህ አይነቱን ችግር ለመቋቋም አንዳንዴ የቸልተኝነት መርፌ መከተብ ግድ ይለናል። መታገስን መቻልን መለማመድ ይኖርብናል። ለሁሉም ጉዳይ አቧራ ማስነሳት፣ ለነፈሰው አሉባልታ ሁሉ ያዙኝ ልቀቁኝ ማለት ትርፉ ጉልበት መጨረስ ነው። ለሁሉም ውቅሳ ማስተባበል፣ ለሁሉም ክስ መልስ መስጠት፣ ለሁሉም ባላንጣ ንዴት፣ ለሁሉም ባለጋራ ቡጤ፣ ለሁሉም አሉባልታ ሰራዊት አይላክም። ንቀን የምናልፈው ብዙ ነገር አለ። ስቀን ምንተው በሽ ነው። ለሰደበን ሰው ስድብ መልስ አይሆንም። ላማን ሐሜት ስማችን ላጠፋ መድኃኒቱ ስም ማጥፋት አይደለም። በሊዋጣልን የምትለው ሰው ይኖራል። ቀርበን እንነጋገር የምትለው ሰው አለ። ረፎ አትበድለኝ የምትለው አለ። አላህን ፍራ የምትለውም አለ። ለሁሉም ነገር ቦታ አለው። በአላህን ፍራ የሚያገረሽበትን አላህን ፍራ አትለው። ስማ ማነህ ወዳጄ፣ መሳሪያ አለኝ ተብሎ እኮ አይተኮስም። ጦር ይዣለው ተብሎ አይወረወርም። ከጉዳይም እጅ የሚሰበስቡለት ከሐሳብም ቀበቶ የሚታጠቁለት አለ። ከነገርም ጥይት ቢባክንለት የሚያበሳጫል። ለደናውም ለተራውም ለዋናውም ለፍቅፋቂውም ጉዳይ ያውም ላይ ይስተካከል ያውም መደማመጥ በሌለበት ነገር ቆሞ ማዋጋት ወገብ ይዞ መከራከር በተለይ ብዙ ስራና ኃላፊነት ካለባቸው ሰዎች አይጠበቅም። ለሁሉም ነገር ተቆጥተን ለሁሉም ነገር ዝተን ፎክረን ለሁሉም ነገር አቋማችንን አሳውቀን ሁሉንም ነገር አስረድተን አንዘልቆም ወዳጅ። የሰው ልጅ ኃይሉ ውስን ነው። እድሜው አጭር ነውና ኢስራፍን እንጠንቀቅ። ኢስራፍ ማለት ማባከን ነው። አላግባብ በሆነ መልኩ ጊዜና ጉልበትን ማባከን። ዱንያችን የቅርቢቱ ዓለም የተባለችው ያለ ምክንያት አይደለም። ማለቋም ማለፏም ስለማይቀር ነው። ረጅም የምትመስሏን መንገድ የዋጋ መስናት ወገቧ ላይ ደረስን እኮ። ይህችም እድሜ ሆና ለመተማማት ለመመቃኘት ለመኳረፍ ለመጣላት ስታበቃ ግርም ትላለች። ምን ለማለት መሰላችሁ? ውስጣችን ሰላም ሆኖ ከተሰማን
ንያችን ለአላህ ብቻ መሆኑ ከታወቀን ከሱ ጋር ያለን ትስስር ጤናማ እንደሆነ ካሰብን ከአምላካችን ጋር ዘና እንበል። መመላለሱ ምን ሊጠቅመን? ዛሬም ነገም ስራችን ለአላህ ብቻ ይሁን። ሩጫችንም ለፈጣሪያችን ይመስገብ። እሱ ካለን ሁሉ ነገር አለን። እሱን ካጣን ሁሉን አጣን። አንድ ሰው ለአላህ ሱብሓነሁ ወተዓላ ከመስራት ጉያ ስር ወጥቶ ለስሙ ቆሞ የተከራከረ ቀን በእርግጥ ነገር ተበላሸ። ስራውም ልፋቱም መና ሆነ። ለተጨማሪ ደስታ ክርክርን እንተው። ለተጨማሪ ዘና ማለት ነገሮችን ችላ ብለን እንለፍ።